ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ደግሞ ባዛሊያ እንዴት እንደሚሰራ እናያለን። ካሮቱን በክብ እንከትፈዋለን። ሽንኩርቱ ጋር አብረን እንጠብሰዋለን። ባዛሊያ ማለት ይሄ ማለት ነው። እንዴት እንደምንሰራ እናያለን። እዚህ ጋር እንደምታዩት ካሮቱና ሽንኩርቱ ጋር አቁላልቼ ቲማቲም የተፈጨ ቲማቲም እና ትንሽ ሳልሳ አድርጌበታለሁ። አንድ ማጂ ሰባ ቡኻራት የሚባል እሱን ያላችሁን ቡኻራት ፋብሪካ ታደርጉበታላችሁ። እዚህ ጋር ባዛሊያዬን አያችሁት አጥቤዋለሁኝ። ከቆርቆሮ ካወጣችሁ በኋላ በደንብ ታጥቡታላችሁ። ኢንሻአላህ ይሄ ከተቁላላ በኋላ ትንሽ ቲማቲሙ ከተቁላላ በኋላ ትንሽ ውሃ ጠብ አድርግና ባዛሊያውን ጨምረዋለሁ ማለት ነው። ኢንሻአላህ ከባዛሊያው ጋር የተወሰነ ለ10 ደቂቃ እሳቱን ቀንሳችሁ እሳት እንዲመታው ታደርጉታላችሁ። ለምን የሳልሳውንና የቅመሙን ነካ እንዲያወጣ ማለት ነው። ቱም ማድረግ ትችላላችሁ። እኔ ቱም ስለማይወዱ ቱም አላደረኩም። ቱም ማድረግ ትችላላችሁ ኢንሻአላህ። ፍልፍል አስወድ ፋብሪካ 74 አድርጋችሁ በደንብ ከተቁላላ በኋላ ይሄንን እኔ ግን ይሄ ምንድነው አተር ነው የሚባለው አላውቅም እንጃ እንደዛ ነው። ያንን ካደረጋችሁ በኋላ ኢንሻአላህ ከላይ ቃሪያ ዝም ብላችሁ ሳትከትፉ ጣል ታደርጉበታላችሁ ማለት ነው። በጣም ነው የሚጣፍጠው። ከጎኑ ነጭ ሩዝ እሰራለሁ። በሩዝ መብላት የሚፈልግ ከሩዝ ጋር ይበላል። በኹብዝ ደግሞ ወይም በዳቦ መብላት የሚፈልግ በዳቦ ይበላል ማለት ነው። እና ይሄም ራሱ በጣም ቀላል ሲምፕል የሆነ አሰራር ነው፣ ግን ሲበሉት በጣም ይጣፍጣል። እንዳትረሱ ካሮቱን በክቡ ቆርጣችሁ ከሽንኩርቱ ጋር በደንብ መጠበስ አለበት። ካሮት ጥብስ ይላል። ዘይት አድርጋችሁ ትንሽዬ ጨው ማለት ነው። ከተጠበሰ በኋላ የተፈጨ ቲማቲምና ትንሽዬ ሳልሳ እንዳይቀላባችሁ በጣም አድርጋችሁ ያ ደግሞ አብሮ በደንብ መቆላላት አለበት ከቲማቲሙ ጋር ማለት ነው። እዚህ ጋር አሁን ባዛሊያዬን አደርግ ነው። በዚህ መልኩ ታቀላቅሉታላችሁ ማለት ነው። ከስጋው ጋር እዚህ ጋር ሊወጣ ሲል ቃሪያ ትንሽ ታደርጉበትና ቃሪያውን እንዳትከትፉት ጣል ብቻ ነው የምታደርጉበት ከላይ ማለት ነው። በዚህ መልኩ ካደባለኩት በኋላ ትንሽ ውሃ ጣል አደርግበትና ለአንድ 10 ደቂቃ አብሮ እንትን እንዲተከተክ አደርገዋለሁ ማለት ነው። እቺ ውሃዋ መጠጥ እስከምትል ድረስ ከዛ አብሮ እንዲተከተክ እናደርገዋለን። እንከድነዋለን ማለት ነው። ቢያንስ አንድ 15 ደቂቃ 20 ደቂቃ ሊፈጅ ይችላል። ከዛ በኋላ ጨዋችንን ማስተካከል ቀምሰን ማውጣት ነው። በሩዝ በዳቦ በኩብዝ ቢበላ በጣም የሚጣፍጥ ምግብ ነው። ይሄንን ኡልባ እንዴት አድርገን እንስራ ብላችሁ የተቸገራችሁ እህቶች በዚህ መልኩ ስሩና ሞክሩት። በጣም ይጣፍጣል። እዚህ ጋር ደግሞ አሁን የምንሰራው ነጭ ሩዝ እንሰራለን። ሄልና ፍልፍል አስወት አድርጌያለሁ። እናንተ የምትፈልጉትን ደቃቅ ያልሆኑ ቅመሞችን ማድረግ ትችላላችሁ። እዚህ ጋር ዘይት አድርጌያለሁ። ኦኬ። ከዛ በኋላ ትንሽ ዘይቱ ሞቅ ካለልኝ በኋላ ምንድነው እዚህ ጋር አጥቤ ያዘጋጀሁት ሩዝ አለ። ይሄንን አደርገዋለሁ ማለት ነው። ከዛ ከላይ ምንድነው የምናደርገው ጨው እንግዲህ እኔ በእንደዚህ አይነት ሁኔታ ነው የማደርገው። እናንተ በማንኪያ በምናምን ለክታችሁ ማድረግ ትችላላችሁ። ከዛ በኋላ አብረን ትንሽ እንደዚህ ከውሃውና ከዘይቱ ጋር አብረን ለትንሽ አንድ ደቂቃ ወይ ለሁለት ደቂቃ እንደዚህ ካቀላቀል ነው በኋላ ዘይቱንና ጨውን ካቀላቀል ነው በኋላ ምንድነው የምናደርገው ከላይ የፈላ ውሃ
እናደርግበታለን ማለት ነው። ውሃው እስከሚመጥ ድረስ እሳቱን መቀነስ የለብንም። ውሃው ትንሽ መምጠት ሲጀምር እሳቱን እንቀንሰውና ለአንድ 10 ደቂቃ እናቆየዋለን ማለት ነው። ያው ሩዝ አብያት የምትሰሩት የሩዝ አይነት ይወስነዋል። አንዳንዱ ማሻአላህ በጣም ይረዝማል ይበዛል። አንዳንዱ ደግሞ ኖርማሊ ምንም የማይንቀሳቀስ ሩዝ አለና የሩዝ አሰራራችሁ የሩዝ አይነቱ ነው የሚወስነው። ሩዝ በስመቲ የሚባለው ሩዝ አሪፍ ነው ይላሉ። በስመቲ እሱ ደስታችሁ ትሞክሩት። እንደዚህ የሩዝ አብያት ስትሰሩ ኢደን ጋር ማለት ነው። ኢደን ስትሰሩ ሩዝ አብያት ግድ ነው። በኩብዝ በዳቦ ወይ በእንትን የማይበላ ሰው ሩዝ አብያት የሚበሉት እንደዛ ታደርጉ ማለት ነው። ከዛ በኋላ ውሃ ስታደርጉ ማለት ነው ምን ያክል እንደሆነ ላሳያችሁ። ከሩዙ ትንሽ ዘለል ማለት አለበት ውሃው። አያችሁት አይደለ? ትንሽ ከሩዙ ከፍ ማለት አለበት ውሃው። እንደዚህ ሩዙ እንዲታይ ፈዘዝ ብሎ እስከሚታያችሁ ድረስ ውሃውን ትንሽ ከፍ ማድረግ አለባችሁ። ከዛ ይሄ ውሃው ትንሽ መጠጥ እስከሚል ድረስ ትከድኑታላችሁ ማለት ነው። ከዛ ኖርማሊ ውሃው መምጠጥ ሲጀምር እሳቱን ወደ ላይ እስከ መጨረሻው ተቀምሱትና ለአንድ 10 ለ15 ደቂቃ ታቆዩታላችሁ። ከዛ ቆንጆ ሩዝ ይሆናል ማለት ነው። ኢንሻአላህ እኔ ደግሞ መጨረሻው ላይ እንዴት እንደሆነልኝ አሳያችኋለሁ። እዚህ ጋር አሁን ባዛሊያ ላደርግ ነው። በዚህ መልኩ ታቀላቅሉታላችሁ ማለት ነው። በስጎው ጋር እዚህ ጋር ሊወጣ ሲል ቃሪያ ትንሽ ታደርጉበትና ቃሪያውን እንዳትከትፉት ጣል ጣል ብቻ ነው የምታደርጉበት ከላይ ማለት ነው። በዚህ መልኩ ካደባለኩት በኋላ ትንሽ ውሃ ጣል አደርግበትና ለአንድ 10 ደቂቃ አብሮ እንትን እንዲል አደርገዋለሁ፣ እንዲከተከት አደርገዋለሁ ማለት ነው። እቺ ውሃዋ መጠጥ እስከምትል ድረስ ከዛ አብሮ እንዲከተከት እናደርገዋለን፣ እንከድነዋለን ማለት ነው። ቢያንስ አንድ 15 ደቂቃ 20 ደቂቃ ሊፈጅ ይችላል። ከዛ በኋላ ጨዋችንን ማስተካከለን ቀምሰን ማውጣት ነው። በሩዝ በዳቦ በኩብዝ ቢበላ በጣም የሚጣፍጥ ምግብ ነው። ይሄንን ኡልባ እንዴት አድርገን እንስራ ብላችሁ የተቸገራችሁ እህቶች በዚህ መልኩ ስሩና ሞክሩት። በጣም ይጣፍጣል። ጋይስ እዚህ ጋር ደግሞ ሩዝ አብያባችንን ነጭ ሩዝ ኦኬ